ሰላም ሰላም የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? በጣም ረጅም ጊዜ ሆነ ከመጣሁኝ ትንሽ ጠፋ ብዬ ነበር በብዙ ነገሮች ምክንያት። አንዳንዴ ደግሞ አለ አይደል ሙዳቸው ወረድ የሚለው ነገር አለና በዛ ምክንያትም ኦንላይን ላይ አልነበርኩም። ታዲያስ እንዴት ናችሁ? ሁሉ ሰላም ነው? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ይኸው እንግዲህ እንደምታዩት ዛሬ በደመና ማውቀን ቁርስ ለመስራት እየተዘጋጀሁኝ ነው። ብዬ ያለውን ነገር ሰብስቤ ነው እየሰራ ያለሁት። ይሆናል አይደለ ለማለፍ ብቻ ቁርስን ለማለፍ ብቻ ቶስት ነው እያደረኩኝ ያለሁት። ይሄ ፍሬንች ቶስት የሚባለው ማለት ነው። እንቁላል መትቻ አዘጋጅቻለሁ ትንሽ ጨው ጨምሬ። አሁን ደግሞ ዳቦን እንግዲህ እንቁላል ውስጥ እየጨመርን በመጥበሻችን ዘይት አግለን እንጠብሰዋለን ማለት ነው። እንግዲህ በጣም ደመናማና ቀዝቃዛ ጊዜ ነው ብያችኋለሁ። እንደነገርኳችሁ ያለሁበት አካባቢ ደግሞ በጣም አረንጓዴ ሆነና ሞር ደግሞ ቀዝቃዜና አትራክት የሚያደርግ ቦታ ስላለሁኝ ያው በተቻለን አቅም እንግዲህ ራሳችንን ለማሞቅ እየሞከርን ነው ጊዜያችንን የምናሳልፈው ቤት በምንሆን ሰዓት። እንግዲህ እንደምታዩት እንደዚህ መጥበሻችንን አግለናል። አሁን እንግዲህ ያዘጋጀነውን ዳቦ እንጠብሳለን ማለት ነው። በዚህ መልኩ ላይ ቁጭ እያደረግን። እናንተስ እንዴት ነው ያላችሁበት አካባቢ ምን ይመስላል? ብርዳማ ነው ወይ ቀዝቃዛ ነው ወይ? ምን ማድረግ ያስደስታችኋል? ደግሞ እንደዚህ ብርዳማ በሆነ ጊዜና ይሄ ዱክክ በሚል ሰዓት ምንድነው ደስ የሚላችሁ ማድረግ የምትወዱት ነገር? እስኪ ሀሳብ አስተያየታችሁን ስጡ። እንግዲህ እኔ ቤተሰቦች ለኔ ቻናል አዲስ ከሆናችሁ እባካችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። እኔም ደግሞ አዲስ እንደመሆኔ መጠን እናንተ ስታበረታቱኝ ከጎኔ ስትሆኑ ሼር፣ ላይክ፣ ሰብስክራይብ በማድረግ እኔም ሞር የመነሳሳት እንትን ይኖረኛልና ሞራል ነው የምትሆኑኝ እና ቤተሰብ እንሆን ለማለት እወዳለሁ። እንግዲህ እንደምታዩት ይሄው ዳቦአችን ተወስቶ ነው ወጥቷል። ቁርሳችን እንግዲህ እየበላን ነው ማለት ነው። እዚህ ጋር ደግሞ እንግዲህ የሀብሀብ ጁስ አድርገን አዘጋጅተናል። ከሱ ጋር እንግዲህ ቁርስ እየበላን ነው። እንግዲህ አንድ ደግሞ ማይቀር ነገር አለ፣ ቡና። ይኸው እንደምታዩት ቡና ቆልቼ ማኪያቶ አዘጋጅቼ እሱንም እየወሰድን ነው ጠዋት እንደመሆኑ። እንግዲህ እንደምታዩት አሁንም ድረስ ጨለም እንዳለ ነው፣ ፀሐይ አልወጣም እስከ ከሰዓት ድረስ ቁርስ ላይ ሆነን ስለበላን። አሁን ደግሞ ምሳ ልንበላ እየተዘጋጀን ነው። ምሳችንን ያው የተፈጨ ስጋን በዚህ መልኩ አዘጋጅተን እየበላን እንገኛለን ማለት ነው። ያ ሞቅ ያለ ነገር ያስፈልጋል፣ ቃሪያ ያለው ነገር እንደዚህና ቡናም ደግሞ ማይቀር ነገር ነው። ቡናም እየጠጣን ነው። እንግዲህ ያው ጊዜያችን በዚህ መልኩ እያለፈ ነው። ወደ ቻናሌ ስለመጣችሁ በጣም አድርጌ አመሰግናለሁ። በቀጣይ እስከምንገናኝ ሰላም ሁኑ። ቻው።